በቃ ተውኝ እንዴ ምን ሆናችሁ ነው ቶኒ እንዴ አባዬ አባዬ ክብሮም እንኳን ደህና መጣ አባዬ ዳኒ መስገድ አመት ተለያይቶ እንደተጠፋፋ ሰምቶ ለቆታቸው ነው ይገናል አባ እንዴት ነህ ሰላም ነህ ደህና ነኝ ሶንግ አዲ ይሄን ያህል ነበር የተናፈቃችሁ አይገርምም እዛ ስራ እጅ ካገኘሁት በኋላ እኮ ድጋሚ አላገኘሁትም ነበር በጣም ነበር የናፈቀኝ ይገርም ይሄን ያህል ከናፈቀኝማ በጣም እድለኛ ነኝ ኪራ እኮ እናት ነው እንጂ ለእኔም ብዛም ነው እንዴ አባ በጣም ነው እንጂ የምትናፍቀኝ ግን ስደውል ስራ ላይ ነህ ማታ ደግሞ ከተኛ በኋላ ከምረብሽ ብዬ ነው በቃ መላ አይጠፋብህም አይደል የኔ ሐሳቢ ክብሮም አባዬ ሲል ለብቻዬ ነው እንደ ሰማሁት ወይስ ጆሮ ያቃጥሎብኝ ቱኒ የት ሄድሽ ውይ ደግሞ ተይኝ በቃ የምን ቱኒ ነው ምንም አንዲት ስለማቃት ልጅ ነግሬያቸው ነው እንዴ ቱኒን እኮ እንኳን አንቺኛም ማወቅናት ግን ቤተሰብ ያለ ምክንያት ስም አያወጣ እነሱ ባወጡልን ስም መጥራት ግን አይከፋ አልገባኝም ማን ነው ስሟን የቀየረው ውይ ኪራ በቃ የኔ ስም ቱኒ ነው ቱኒ ምን ይሁን እሺ የማ እኮ ያንቺ አዎ በቃ አሁን ሂድና ለዛሽ ሚስት ንገራት ከዛ አመት ከ3 ወር ተሳቅ ሚስት ማለት ክብሮሜ አገባ እንዴ ሳትነግረኝ እንዴት ነው ላንተም አልነግረህ እንደዛ ሳይሆን ግን ያው አሁን እጮኛ ይዣለሁ አይ ዝቤ ልጆች ሄጄ ስመለስ እንደው ተጣምራችሁ ነው የምትጠብቁኝ በሉ በቃ ተጫወቱ መጣ በቃ ቤት ጓዳው ማታምንም አይደል አዎ በተለይ ኪችናን ምንም አታምነውም ብታዩ 10 እኮ ነው የምትመላለሰው ወይ ዘቆጥ ይሰራላት መሰለኝ እያልኩኝ እኮ ተጫዋች ነሽ አዎ ምንም አይደለም አጫሽ ካገኘው በደንብ እጫወታለሁ ኒና በቃ እስኪ ሂጂና ጽን የሚታገዝ ነገር ካላግሻት ይሻላል አዎ ሂጂ እሺ በቃ እናንተ ተጫውቱ ኒና ማማነሽ ቱኒ በዛው ነው የምትጣው እንጂ ቱኒን ያልከው አላመጣም እሺ